የአንድ ሴት ታሪክ ነው። ቅዱስ ገብርኤል ያደረገላት ክፉ ቀን የገጠማት ሁሉ ቀን ፋሲካ ያለ መስሏት ስትበላ ስትጠጣ ወደ አውሮፓ ሄዳ ዱባይ ሄዳ ስትዝናና የኖረች አያችሁ። አንዳንድ ጊዜ ደስታችንን በልክ ብናደርገው መልካም ነው። እውነት ሐሰት እና ይገርማችኋል። እቺ ሴት እዚህ መርካቶ ላይ ገበያ አዳራሽ ያላት ሴት ናት። እግዚአብሔር በልጅ ባርኳታል፣ ቆንጆ ትዳር ሰጥቷታል። የሰማችሁኝ ነው። ለስሙ ግን ኦርቶዶክስና ክርስቲያን ናት። በቃ መዝናናት ስትፈልግ ከሀገር ውጪ ሄዳ ተዝናንታ ትመጣለች። መቼም ኢትዮጵያዊ ታውቃላችሁ፣ ትንሽ ሳንቲም ካጠራቀመ ዱባይ አሸዋ ላይ ፎቶ ተነስቶ ነው የሚመጣው አይደለ? የሆነች ብጣቂ ነገር ይለብስና ዱባይ ፎቶ ተነስቶ ይሄውና ይላል። እየሰማችሁ ነው። አይገርምም? ላሊበላን ሄዶ ያላየ ወጣት፣ ጎንደር ፋሲለደስን የማያውቅ ታሪኩን የማያውቅ አክሱምን የማያውቅ ሄዶ በቃ ይገርም አዋራ ላይ እንዲ ላሸዋ ጥሩ አሸዋ አለ እኔ ጠቁማችኋለሁ። ይገርማችኋል። እግዚአብሔር ከሁላችን ጋር ይሁን። እንዲህ ሆና የምትኖር ሴት ናትና አንድ ቀን ምን ሆነች መሰላችሁ? ትታመማለች። ምን ትላለች? ጤናዋ እየቀነሰ መጣ። አያችሁ፣ ተናግሬው አለው። አንድ ወዳጄ አዋሳ ከሚባል ከተማ በስልክ ይደውልልኝና አባ የሀብት መጠኔ ሲጨምር ጤና የቀነሰ ምን ይሻለኛል ብሎኛል። የሰማችሁ ነው አይደል? አዎ፣ የሰው ገንዘቡ ባለበት ልቡ በዛ ይኖራል ያለው መጽሐፍ ለዛ ነው። ትንሽ ሀብት ሲኖር ቤት አካል ፍራሽ ላይ ይኖራል። አንተ ደግሞ ያለች ያስቀመጥካት ቁስ ላይ ነው ሄደ መታደር። ሰላም የለም። የተንጣለለ ቪላ ውስጥ የጎጆ አክል አይሞቅም። ለብሰ ይበርዳል፣ በልተ ይርባል። የአበባ ምንጣፍ ላይ ተኝተ ግን እንቅልፍ የለም። አያችሁ፣ ይሄ እኮ ክስረት ነው ወገኖች። እና ይህች ሴት አንድ ቀን ጤናዋ እየቀነሰ መጣ። አታውቀውም ህመሟን። ብቻ ሰውነቷ ይከሳል፣ ሰውነቷ ይጠቁራል። ምን ሆነሻል ይሏታል ሰዎች ሁሉ። ልክ አይደለም ፊትሽ፣ ምን ሆነሻል ይሏታል። እና ቆይ እስቲ ሰው ሁሉ እንዲህ ይለኛል፣ እኔም ውስጤ ልክ አይደለም ልታ ያለችና ሄዳ ተመረመረች። ሁሉን ምርመራ አደረገች። ምንም የለባትም፣ ግን ያማታል። የሰማችሁና እሷ ያማታል። በሐኪም ደረጃ ግን ህመሙ አልታወቀም። አሁንም በሌላ ጊዜ ህመሙ እየጨመረ መጣ። ገንዘብ ስላለ መቼም በምን መንገድ አለ ነው የምትሉት እናንተ ትላላችሁ። በሰማይ የሰማዩ መንገድማ በገንዘባችሁ መቼ አገኛችሁበትና ከታወቀበትማ በገንዘብ የሚጸደቅበት ነበር። አላወቅንበትም እንጂ ሄደችና ባንኮክ ነው ምናምን የሚባል ሀገር ታከመች። እዛም ምንም የለብሽም አሏት። አሁን የሆነ ሀገርም ሄደች፣ እንደዛ ታከመች። ምንም የለብሽም አሏት። ኢትዮጵያ መጣችና እንጦጦ ኪዳነ ምህረት